የሰውዬ ደግነቱ ልክ ነው። ለምን መሰላችሁ? በየቀኑ ረጅም ጉዞ ወደዚህ ኩሬ ይጓዛል። ኩሬውንም በደንብ አድርጎ ካጸዳው በኋላ ተሸክሞ የመጣውን ንጹህ ውሃ ይሞላበታል። ለብዙዎች ይሄ ሞኝነት ነው፣ ለእርሱ ግን ከምንም በላይ የሆነ ታላቅ ስራው ነው። ለምን መሰላችሁ? በዚህ ጫካ የሚኖሩን ሰዎች እዚህ ቦታ ውጭ ውሃ የሚጠጡበት ቦታ የላቸውም። ስለሆነ የደግ ሰው በየቀኑ ውሃ ተሸክሞ እየመጣና ኩሬውን እያጸዳ እንዲረዳቸው ያልጠየቁትንና የማያመሰግኑትን ሰዎች በውሃ ጥም ከመሰደድና ከመሞት ይታደጋቸዋል። እናንተ ብትሆኑ ይህን ታደርጉታላችሁ? እኔ ግን በጭራሽ። ለዚህ ጀግናና ደግ ሰው ከ10 ስንት ትሰጡታላችሁ? በኳታሩ 2022 ዓለም ዋንጫ ላይ ካሜሮን ከሰርቢያ ባደረጉት ጨዋታ ቪንሰንት አቡበከር ያስቆጠራት አስገራሚ ጎል። እነዚህን ገበሬዎች አለማድነቅ አይቻልም። ተኩላ በጎቻቸውን እየበላ ያስቸግራቸዋል። አጥር ቢያጥሩም ይሄ ለተኩላ መፍትሄ ሊሆን አይችልም። ገበሬዎች ሁነኛ መፍትሄ ይዘይዳሉ። አደገኛውን ቀይ ንስር አሞራ በደንብ አድርገው ያሰለጥኑታል። ጥንካሬ እንዲኖረውም ንጹህና ትላልቅ ስጋ ይመግቡታል። ይህን የንስሩ ላደን ዝግጁ ይሆናል። በተቃራኒው የተደገሰለትን ያላወቀው ተኩላ አገራማን ብሎ በጎች ለማደን ይመጣል። ነገር ግን ያልጠበቀው ባላገራ በአየር ላይ ይመጣል። በአንድ ምትም ይጥለዋል። በሚገርም ሁኔታ ፍልሚያው ሳይጀመር የተጠናቀቀ ሲሆን ይህን የገበሬዎቹን ድርጊት ተፈጥሮን በተፈጥሮ የመከላከል ጥበብ ከ10 ስንት ትሰጡታላችሁ? ዳኛ ጎል ቢያስቆጥር ምን የሚፈጠር ይመስላችኋል? በኔዘርላንድ 4ኛው ሊግ ላይ የተከሰተውን ተመልከቱ። የዚህ ሴትዮ ድርጊት ብዙዎችን አስገርሟል። ፈጣሪ እንዳለ ማሳየት ፈለገች። አሸዋውም ላይ ፈጣሪ ብላ ጻፈች። ይህን ውሃው ቆመ። ጽሑፉን ስታጠፋው ግን ወዲያውኑ ውሃው መጣ። ይህችን ክንፏን የተሰበረች ወፍ ካያችሁ በጭራሽ ልትረዷት እንዳሞክሩ። ለምን መሰላችሁ? ክንፏን የምር አልተሰበረችም፣ እያስመሰለች ነው። ወይም ግሩም ኤርሚያስን የሚያስደቅ ድንቅ ትወና ላይ ናት። ይህን ለምን እንደምታደርግ ስታውቁ የምር ልባችሁ ይነካል። ለምን መሰላችሁ? አዳኞች ልጇን ሊበሉባት ይመጣሉ። ይህን የክንፏ የተሰበረ መስላ ትንደፋደፋለች። አዳኙም በቀላሉ ግዳይን አገኘ ብሎ ትኩረቱን ወደሱ ያደርጋል። ሲጠጋት ትርቃለች። አሁንም ሲጠጋት ትርቃለች። ከልጆቿ በደንብ ካራቀችው በኋላ ጥላው ትበራለች። ይህች ወፍ ጠላቶቿን የምታሸንፈው በጉልበቷ ሳይሆን በስማርትነቷ ነው። ወፍ ለልጆቿ ስትል ክንፏን ተሰበረች ማለት ይህ አይደል? የዚችን ወፍ ስማርትነት መዝኑት ብትባሉ ከ10 ስንት ትሰጡታላችሁ? ይህ በረኛ የሚያደርገውን ተመልከቱት። አጥቂው ራሱ በመጀመሪያ የቀረበለት መና አስገርሞት ነበር። ይህ ሰውዬ የሚሰራውን የፀጉር ጥበብ ተመልከቱ ብቻ። አጃይብ ነው የሚያስብለው። ለዚህ ጥበበኛ ከ10 ስንት ይገባዋል ትላላችሁ? ነብሩ ውሻውን ሊበላ ሲገባ የሚፈጠረውን ተመልከቱ። የድመቷ ድርጊት ጀግንነት ወይ ጀብዱ? ውሳኔው ለእናንተ። ልጅቷ ላይቭ ላይ ስለ ሜካፕ አጠቃቀም በተግባር ታስተምራለች። ድንገት የመሬት መንቀጥቀጥ ይነሳል። ልጅቷ ላይ ምንም አይነት ጉዳት ባይደርስባትም የጀመረችው ሜካፕ ግን በዚህ መልኩ ተጠናቋል። ማንም ይፈረስ ይተርፋል ብሎ የገመተ የለም ነበር። በጣም ሳሟል፣ ደክሟል፣ ቆስሏልም። ማንም ፈላጊ የለውም። የደግሰው ግን መጣ። እያንዳንዱን ቁስሉን ስቃዩን አየ። ሊያድነውም ፈለገ። አጥቡት፣ አከሙት፣ ንጹህና ምግብ ሰጡት። በደንብ አድርገው ተንከባከቡት። በሚገርም ሁኔታ ይፈረስ በምትመለከቱን መንገድ ዳነ። ሁልጊዜ በወደቅንበት ጊዜ የሚያነሱንና ተስፋ የሚሰጡ እጆች የተባረኩ ይሁኑ። ለዚህ ጀግና ከ10 ስንት ትሰጡታላችሁ?